በዛሬው ቪዲዮ የምንመለከተው ስለ ዩናይትድ የተለያዩ ዜናዎች እንዲሁም ሩመርሶች እና አፕዴቶች ነው እና ከተለያዩ መረጃዎች ሰብስቤ ለእናንተ ማቅረብ ይሆናል። በዛሬው ቪዲዮ የምናየው ስለ ቤንጃሚን ሴስኮ የተለየ አፕዴት አለ። እንዲሁም ደግሞ ስለ ኖሃ ሰዲክ የሚባል የሰንደርላንድ ሚድፊልደር እንዲሁም ደግሞ የክሪስታል ፓላስ የሆነው ተጫዋች አደም ዋተን እንዲሁም ደግሞ ስለ ብሩኖ ፈርናንዴዝ የወጣ መረጃ አለ። እንዲሁም ደግሞ ስለ ኮቢ ሜኑ ውሰትም እንዲሁም ደግሞ ስለ አፍኮን ሲቹዌሽን ስለ ዩናይትድ ተጫዋቾች አብረን የምናይ ይሆናል እና በመጀመሪያ ላይ ስለ ቤንጃሚን ሴስኮ ኢንጁሪ እንደሚታወቀው በቶተናም ማች ላይ ቤንጃሚን ሴስኮ ተጎድቶ እንደነበረ እና ቤንጃሚን ሴስኮ የራሱ ኢንዲቪዥዋል ሆነ ትሬኒንግን እንደነበረው የተለያዩ መረጃዎችም ደግሞ ይናገራሉ። እንዲሁም ደግሞ ሌትሊ ደግሞ ከፈርስት ቲም ጋር ደግሞ ኢንቮልቭ ሲያደርግ እንደነበረ በካሪንግተን ለበርሞዝ ጌሞች ላይ ሞስት ፕሮባብሊ ይገኛል ተብሎ ይገመታል። ስፔሻሊ ደግሞ ዩናይትድ ተጫዋቾችን በአፍኮን ምክንያት የሚያጣ ከሆነ ሞስት ፕሮባብሊ ቤንች ላይ ይገኛል ተብሎ ይታሰባል እና ወደ ኖሃ ሰኪዲ ወይም ደግሞ ወደ ሰንደርላንድ ስለሆነ ሚድፊልደር ደግሞ ስናለም እንደሚታወቀው ሰንደርላንድ ይህንን ተጫዋች በ15 ሚሊዮን ሰመር ላይ እንዳስፈረመው ይታወቃል እና ይሄኛው ተጫዋች ለሰንደርላንዶች በጣም ፌቨራይት የሆነ ተጫዋች እንደሆነ እና እንዲሁም ደግሞ ፋኖች ራሱ ፕሬስ ያደረጉት እንዲሁም ደግሞ ኮመንታተሩ ራሱ ሲናገር ሰምታችሁ ከሆነ የእርዝ ሰርፌስ ከቨር የሚደረገው 70% በውሃ ቢሆንም ግን 30% ደግሞ ከቨር የሚደረገው በኖሃ ሰኪዲ ነው ብሎ ፕሬዝ ያደርጋል ፋኖቹ እና እንዲሁም ደግሞ ላስትሊ ባረገው ማች አጌንስት ኒውካስተል ጋር በጣም የሚገርም ፐርፎርማንስን አሳይቶ እንደነበረ የተለያዩ ቁጥራዊ መረጃዎች ይናገራሉ። እንዲሁም ደግሞ ፓስ ሰክሰሶቹ 82 ኮምፕሊትድ የሆኑ ፓሶችን እንዳለው ከ39 ፓሶች ማለት ነው። እንዲሁም ደግሞ ድሪብሊንግም ደግሞ 2 ሰክሰስፉል ድሪብሊንግን እንዳረገ እና ደግሞ የተለያዩ ፕረሶችን ቢትንም እንዳረገ እና ቦል ኬሪየርም እንደሆነ ሞሮፍ ይሄን ተጫዋች ሾው አድርጓል ማለት ነው እና ከመከላከል አንጻር ደግሞ ስናይ አንድ ታክል 2 ኢንተርሴፕሽን እና 4 ሪከቨሪ አድርጓል። እንዲሁም ደግሞ ግራውንድ ዱሎች ላይ ደግሞ ካረጋቸው 4 ግራውንድ ዱሎች 3ቶቹን እንዳሸነፈ የተለያዩ ቁጥራዊ መረጃዎች ይናገራሉ እና እንደሚታወቀው ዩናይትድ የሚድፊልድ እጥረት እንዳለበት የታወቀ ነውና ሞሮፍ ደግሞ ሩበን አሞሪም እንደዚህ አይነት ፊዚካሊ የሆነ ተጫዋቾችን በጣም እንደሚፈልግም ደግሞ በባለፈው አመት ኢንተርቪዎቹ አይታችሁ ከሆነ ሁሉ ጊዜ የሚያወራው ኢንቴንሲቲ እና ፊዚካሊቲ እያለ ነው በቃ ሲናገር የነበረው እና ይሄኛውም ደግሞ ለኤሊየት አንደርሰን ኦልተርኔቲቭ ነው ተብሎ ይታሰባል ይሄኛው ተጫዋች ማለት ነው። እንዲሁም ደግሞ የተለያዩ ቢግ ክለብስ ራሱ አይናቸውን ይሄኛው ልጅ ላይ ጥለዋል። አይ ቲንክ ቼልሲም ከዚህ ልጅ ጋር የሆነ ሊንክ አለው ብዬ ተስፋ አደርጋለሁ። ያየሁት የሆነ መረጃ ላይ እውነት ይሁን አይሆን አላውቅም። ወደ አደም ዋርተን ወይም ደግሞ የክሪስታል ፓላስ ወደሚጫወተው የመሀል መስመር ተጫዋች አደም ዋርተን ደግሞ ስንመለስ የወጣ የሆነ መረጃ እንዳለ ሩመርሶች ወጥተዋል። 65 ሚሊዮን ፓውንድ ሪሊዝ ክሎዝ እንዳለው ግን ፓላሶች እሱን ቫልዩ የሚያደርጉት 80 በላይ ሚሊዮን ፓውንድ የተለያዩ መረጃዎች ወጥተዋል። እንዲሁም ደግሞ ይሄ አደም ዋርተን ላይ ብዙ ክለቦች በጣም ኢንተረስት እንዳላቸው እናውቃለን። እንደነ ማን ሲቲ፣ እንደነ ሊቨርፑል፣ እንደነ ሪያል ማድሪድ አይነት ክለቦች ይሄኛው ልጅ ላይ በጣም ኢንተረስት እንዳላቸው የታወቀ ነው። ከዚህ ውስጥ ዩናይትድም ደግሞ ታርጌት ከሚባሉ ሚድፊልደሮች ውስጥ አንዱ አደም ዋርተን ነው ማለት ነው። እንዲሁም ደግሞ በጃንዋሪ ላይ የወጣ የሆነ መረጃ አለ ከብሩኖ ፈርናንዴስ ጋር የተገናኘ እና ዩናይትድ ፐንሊ ሴል ለማድረግ ብሩኖ ፈርናንዴሽን ጃንዋሪ ላይ ፐንሊ ሴል ለማድረግ ፍቃደኛ እንደሆነ እንመለከታለን። እንደሚታወቀው ብሩኖ ፈርናንዴስ 56 ሪሊዝ ክሎዝ ሚሊዮን ፓውንድ እንዳለው ሪሊዝ ክሎዝ እናውቃለን። በባለፉ ለነን ፕሪሚየር ሊግ ክለቦች 6 ሚሊዮን ፓውንድ የሆነ ሪሊዝ ክሎዝ እንዳለው እናውቃለን። ግን በአሁኑ ጃንዋሪ ላይ ለመልቀቅ ፈቃደኛ እንደሆኑ እንዲሁም ደግሞ በዩናይትድ ሃይራርኪ እንደነ ሰር ጂም ራትክሊፍ አይነት ሪፖርት እንደተደረገ እናውቃለንና ለነሱ ፈንድ ለማሰባሰቢያ እንደሆነም ደግሞ የተለያዩ መርቻ አሉ እንደም70 እስከ 80 ሚሊዮን ለመሸጥ ኦፕን እንደሆኑ የተለያዩ መረጃዎች ያሳያሉ። ይሄኛውም ደግሞ የሚሆንበት ለምንድነው ለሚድፊልደርስ ታርጌት ሞሮ ፈንድ ለማሰባሰብ እንደሆነ የተለያዩ መረጃዎች ይናገራሉ። እንደሚታወቀው አደም ዋርተን፣ ኤሊየት አንደርሰን፣ ካርሎስ ባሊባ የዩናይትድ 3 አይዲያል የሆኑ ሚድፊልደሮች እንደሚፈልግ ታወቀው። ኮኑ ደግሞ ስናወራ እንደሚታወቀው ኮቢ ሜኑ በዚህ ሲዝን ስታርት ያደረገበት ፕሪሚየር ሊግ ማቾች ሁሉም አንድ ነው ስታርት ያደረገው እሱ ራሱ ግሪፕስ ታውን በፔናልቲ የተሸነፈበት ማች ላይ ነው። እዛ ላይ ብቻ ነው የጀመረው
እንዲሁም ደግሞ ቤኑ በጃንዋሪ ላይ በውሰት ይለቃል ተብሎ ይታሰባል እና ይህንን አስመልክቶ ደግሞ ብዙ ክለቦች ደግሞ እሱ ላይ ኢንተረስት እንዳላቸው ደግሞ የተለያዩ መረጃዎች ደግሞ ይናገራሉ። እንደነ ናፖሊ፣ እንደነ ቼልሲ፣ እንደነ ሪያል ማድሪድ፣ እንደነ ባርሳ አይነቶች በጣም ኢንተረስት በዚህ ልጅ ላይ እንዳላቸውም ደግሞ የተለያዩ መረጃዎች ደግሞ ያሳያሉ። እና ወደ አፍኮን ሲቹዌሽን ስንመለስ አፍኮን ቱርናመንት ላይ እንደሚታወቀው ዩናይትድ የሶስት ስታርቲንግ 11 ውስጥ ያሉ ተጫዋቾች አፍሪካዊ እንደሆኑ የታወቀ ነው። እና አማድ ዲያሎ፣ ብራያን ምቤሞ፣ ኑስር ማዝራዊ እና በቅርብ መረጃ ላይ ሶፊያን አምራባት ወደ ናሽናል ቲማቸው እንደተመለሱ የተለያዩ መረጃዎች ይናገራሉ። እና ኑስር ማዝራዊም ሞሮኮዊ እንደሆነ የታወቀ ነው እና ሞስት ፕሮባብሊ ይገኛል ተብሎ ይታሰባል። ግን አሁን ከወጣው መረጃ አንጻር ደግሞ በጣም አጠራጣሪ እንደሆነ የተለያዩ መረጃዎች ይናገራሉ። እንዲሁም ደግሞ ሩበን አሞሪምም ደግሞ ከናሽናል ቲሞች ጋር ሲያወሩ እንደነበረ በእነሱ ሲቹዌሽን አንጻርም ደግሞ በኢንተርቪው ላይ ሲናገር ቆይቷል። እናመሰግናለሁ።